ምስጋና ባየር ሙኒክን ለመሰረቱት አባቶቻችን ይሁን። አርሰናል ላይ የመቀለጃ እድሉን አግኝተናል። ከስንት አንድ ነው የሚገኘው እድል በዚህ ሲዝን አግኝተናል። በአግባቡ እንጠቀመዋለን። ቢላ ያለው ቢላውን ይሳል፣ ቀስት ያለው ቀስቱን ይወጥር፣ ሽጉጥ ያለው ያቀባብል። መድፉን ዛሬን ማርከዋለን። መድፍ መግዛት የምትፈልጉም በውስጥ ጻፉልኝ። ቀይ መድፍ ማርካለን በኋላ ይኖረኛል። ወፍራም ተኳሽም አብሬ ነፃ ጊቫዌ ሰጣችኋለሁ። ከጎስት ጋር ነው መናየው። ጎስት ሲቃጠል ጭሱን ሳመጣው ቲፎዞ ላይ መከታተል ትችላላችሁ። ቲፎዞ ዩቲዩብ ላይ እየገባችሁ ቼክ አድርጉት። የሆነ ጎስት ስቱዲዮ ጋር አናዘር ዋን እለዋለሁ። እዚሁ ሁኜ ከጨዋታ በኋላ አናዘር ዋን ብዬ ቪዲዮ ሰራለሁ። ይኸው ታያላችሁ። ትንና አድርጌው ይህን ሰውዬ የተወሰነ ኪሎ ማስቀነሱ ይሆናል። ሁላችሁም ይህን እድል መጠቀም አለባችሁ። አረ በዚህ ካልሆነ በምንም ልናገኘው አንችልም። ባየር ሙኒክ ውለታችንን ይውልልናል። ዲያዝዬ ውለታችንን ይውሉልናል። እናቃጥላችኋለን በተራችን። ፒኤስቪንም ስጥት እያደረግን ጠብቁን። ማታ ቢፎር እና አፍተር እሰራላችኋለሁ። ከጨዋታ በፊት ምን ነበረ፣ ከጨዋታ በኋላስ ምን መሰለ የሚለውንም እሰራላችኋለሁ። አመሰግናለሁ። ካፔ የሆነ ትንሽ ቀለል ያለ ጉዳት ሳያጋጥም አይቀርም በእርግጠኝነት እንጂ አርቴታ ይሄን ምርጫ አይመጣም። በሞስኬራ ገረፍ ናቸው። ይመጣና ጠላት ነው የሚያማል መሰለኝ ዊዝዳስ ስላልነበረ ለእነሱ ብቻ ነው የሚቆጠረው። ላስት ሲዝን ፓርቴ ስላልነበረ ነው ስንል ማን ምክንያት ሰጠን? ሜሪኖ ነበር አጥቂያችን ስንል ማን ምክንያት ሰጠን? ፒኤስጂ ገረፈሽ እስካሁን ድረስ ነው ይባላል። ሌላ የሚገርፈው ቡድን ጣስ ፒኤስጂ ገረፈሽ። የሊቨርፑል ተጋዳዮች የዛሬ 7 ሳምንት ላይ 1-0 አሸንፈናችሁ ይላል። አሁን ላይ እንዴት እያዘ ነው? አያ እኔ ያለሁበት አቋም አርሰናል ይመስላል። ዲቤት ያለበት አቋም ሊቨርፑል ይመስላል። በተለይ ፌሳችን ማለት ፌስ ይናገራል ሁሉም ነገር የሚናገረው ፌስ። አንድማ መርገም አለብን። እናቴ ራስን ካላፈጣ አንድ መርገም አለብን። ራስ ካላረፈና ተከብረን ነው። ቲምበርግን ለ90 ደቂቃ መጫወት አልነበረም። ድንቅ የሆነ ተጫዋች ማይጎዳ ተጫዋች ስለሆነ ነው እንጂ ታዳክመዋል። ቲምበርን አዳክመዋል። ለዛሬው ኬሱ አረ ጓደኛዬን ገደለው። እኔ ባየር ሙኒክን እየረጠለጥኩ ነው። ሊቨርፑል 4-1 ተበለቃቀጠማ። በዚህ ሰዓት ቪዲዮ የሚሰራበት ታይም አይደለም ግን አንተ ትላንት መተህ መደገፍ ጀምረ ማለት አረረች እኛ ላይ እንደዛ ሙት ይያልሽ ተደርጎላችሁ ያደራችሁ አዳሩ እንዴት ነው? እየለመዳችሁት ነው? አጅሬ ከፍታ ወደ ዝቅታ እንዴት ነው አጅሬው? ማታ ውልፍ ስትይ ነበረ። ለማንኛውም ገና ይሰጥሻል እንዳታስቢ። እንደሚታወቀው በዚህ ሰዓት አርሰናል ከባየር ሙኒክ የሚያደርጉት የሻምፒዮንስ ሊግ ጨዋታ አርሰናል 2-1 በየመራ ባለበት ታይም ላይ ጨዋታው ሊቋረጥ ችሏል። ጨዋታው በተቋረጠበት ሰዓት ምን እንደተፈጠረ ለማወቅ እያጣራን ነው እያሉ እንደሚገኙ እናስታውቃለን።